ደህና መሻችሁ። ደህና አደራችሁ አይሻልም? አይገርምም? አይገርምም? ደግሞ ምኑ ነው የሚገርመው? በጊዜ መግባቴ። ኧረ እግዚአብሔር ይስጠኝ፣ በጣም እየተሻሻልኩ ነው። ከሌሊቱ 8 ሰዓት እየገባ በጊዜ መግባቴ ይባላል። ከስተሽ ታውሮፓ ደውላ ነበር። በእነሱ 8 ሰዓት በእኛ 2 ሰዓት። አይሽ ይሄን እንኳን 2 ሰዓት ነው የሚበላ። አሁን ምንድን ነው ያለው? ሽሮ። ሽሮ እዚህ ቤት ሽሮ ብቻ ነው የሚበላ ያለው። እና ሰጠኝ ከታም ትችል ስላልን ከስጋ እኮ አይደለም ስጋ የሚሰጠው ከስጋ ቤት ነው። እና ደሱ በግላ ገንዘብ ሰጣኛል። በገንዘብ ነው እንዴ የምትንቀሳቀሽው? ምንድን ነው እዚህ ቤት ለወጥ ያለ ነገር አይበላም? ነው ስጋን ቆርጬ ልስራለሁ። አልወጣኝም። እኔ እኮ እዚህ ቤት ስጋ ሳስብ ስጋት ይይዘኛል። ስጎ እንኳን አታዘጋጅም። ብዙ ነገር አለ፣ አትክልት አለ፣ በገንፎ አለ። አንተ ሰውዬ ከሌሊቱ 8 ሰዓት እየመጣ ጎረቤት አታስበጥጥ። እና ወይስ ለርቅ ይሉጣል? አልወጣኝም። እና ምራጊ ነው የምትለኝ? ተነሽና ተኝ። ምግብ ተሌለ ምን ትሰሪያለሽ? አልተኛ ፊልም ያለው ፊልም ያለው አምጣ። ምኑን ነው አንተ? ምንድን ነው አንቺ? ምኑን ነው አምጣ የሚለው? እኔ ምን አውቃለሁ? ቀስቅስና ጠይቀው። አሁንማ እኔ ነኝ ተረኛ። እኔ ነኝ የማፈነዳው። ተመልከች፣ እኔ ነኝ የማፈነዳው ይላል። ምኑን ነው የሚያፈነዳው? ሰፈር ውስጥ ልጄ ፍንዳታ ነው እንጂ የሚሉኝ ያፈነዳል ብለው ያስበው አያውቁም። እንዴ እሱ ሁላ አይደለም የሚለፈልፈው። በቃ ይለፍልፍቶ። እንዴት ነው ዝም ብሎ የሚለፈልፈው? በቃ ከአንተ ቀጥዬ እኔ ነኝ የምነፋው። ተመልከች፣ እኔ ነኝ የምነፋው። እኔ ነኝ የምነፋው። ተመልከች፣ ይሄ ልጅ እኮ ለፊ ይሆናል፣ ይለፋል፣ ሰርቶ ይለወጣል። ለፊ ይሆናል እንጂ ነፊ ይሆናል ብለን አስበናል። ይኸው እኔ ነኝ የምነፋው ይላል። በተራ ነው ደግሞ። አለቅ አለቅ አሳልፌ አልሰጥም። አሳልፌ ጋዳፊ ሆነ እኮ። አንተ ሰው ይዛ አይቀለም። እኔን አትወኝም። እንዴት ነው የምታውሽ? ቀስቅስና ጠይቀው። የሚለፈልፈው ነገር ነው የሆነ ቃል እንዳብረ ይውላል እንዴ? በቃ ተወኝ። አላውቅም። መፍትሄ አትፈልጊም እንዴ? አይላል ደግሞ እራት አልሰጠሽውም እንዴ? አፉን እኮ ያጫል። አንቺን እኮ ነው የማወራው። አንተ ሰውዬ ለምን አትወኝም እንዴ? ይንጋኔማ ባሻንም ቢሆን በዚህ ልጅ ጉዳይ ላይ ሂጅ ያነጋግራለሁ እንጂ እንዲሁ አንቺ እንጀራ እናት ልጅ እንዴ ልጅ ልጅ ለመቼ ልትሆኝ? ምን ላድርግ? እዚህ አንድ ጎረቤቴ ሶኬት ገዛና ማሳ ያደርጋል። እሱን ላላቅለት ብዬ ነው። ምን ሆነ ነው? ምን ገጠመህ አንተ ደግሞ? ይሄ እዛ ቤት ሌላው እንደምታየው አምሽቼ አይደል የምገባው? ምን ስትሰራ አታሜ ስትለጋ እንጂ እሱን ትቼዋለሁ። አሁን በጊዜ መግባት ጀምሬያለሁ ነው። እሺ ቤት ውስጥ እንደው አንዳንድ ነገሮች። ምን ሴትዮዋ ምን ትሆናለች? ልጆቹ ናቸው። ልጆቹም አንዱ ወንዱ ነው። ምን ሆነ? ምን ይሆናል? እንደው ታምር ነው የሚያወራው ነው የምልህ። ምንድን ነው ታምር? ቅዠት። የምን ቅዠት? እንደ ቅዠት ላይ ቅዠት ነው። ቅዠት አታውቅም? ቅዠት ስትል እኮ ብዙ አይነት ቅዠት አለ። እንዴት? ምን አይነት? የቁም ቅዠት አለ፣ የቀን ቅዠት አለ፣ የሌሊት ቅዠት አለ። ዝም ብሎ ቅዠት ይባላል? የትኛው ነው ልጁን የያዘው? ቅዠት ዝም ብሎ የሌሊት ቅዠት። ሲተኛ የሚቀባጥረው ቀን የሰራውን ሁሉ ይለፈልፋል። አፈነደዋለሁ ይላል። ይሄ ልጅ ቀን አፈንድቶ ጉድ እንዳያደርግ ኳስ ይጫወታል። እኔ ምን አውቃለሁ? ውሎ አለቃቸውም ይላል። ማን እንደማይለቅ ግራ አይገባኝም። ሰይጣን ላይ ነው እገባለሁ ይላል። ነው ጸበል ምናምን አልወሰዳችሁትም? ምን ጊዜ አለኝ? እሱማ ለመለጋት እንጂ ለመስራት ምን ጊዜ አለ? ምን ጊዜ አለኝ? እሱን ተወው። እንዴት ታደርጋለህ መሰለው? እንዴት ላድርግ? የተለመደው አለ አይደል ይባላል። ያው በገባህበት ሰዓት ቤት በገባሁበት ሰዓት ባለቤት እንዳትመጣት እኔ ማንንም ሌሎቹንም አትንካ። አለካ ወደ እሱ ሂድ። እሄዳለሁ። ይጀምር የለ መነፈር አውራጣቱ 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 አውራጣቱን አውራጣቱ በጣቱ ትይዝልኛለህ። አራቱንም አፍንጫውንም ቢሆን ትይዘዋለህ። ዝክ ነው የሚያደርግ ውሎዋን ያደረጋትን ነገር በቃ ሚስጥር በአንድ ዘርግፎ ነው የሚለቅልህ። አውራጣቱን እንዳትረሳ። ይችን ልጨርስና ያው መሸት ሲል ላግኝህ። ያው እኔ ብዙም አላመሽ፣ አንተ ታነጋለህ። አሁን ይችን ልጨርስና
አውራጣቱን ነው እንዳትረሳ ባሼ። እንገናኛለን። ሰላም ሆነልኝ። አውራጣቱን እሺ። በስመ አብ እንጨት መሰንጠቂያ ሞተር ሆነ እኮ እደ አካባቢውን አየር እኮ አንዴ ነው የሚስበው። ባሻ መብላት ጀመር። ባሻ በዚህ ሰዓት አውራጣ ተገጠማ አድርገህ ያዝ ነው ያለው። ቢዮንሴ ያረጋኝማ ቴዲ አፍሮ ስናቀ ገብረየስ ነው። ይሄ ሙዚቃ ነው። ይሄ በሻይ አውራጣት ለካ የቅዠት መክፈቻ ቁልፉ ነው። አንሸጠውም ገብረ ገዛ አይሸጥም። ስፖርት ገባ። ስፖርት እኛ ቤት እኮ ግን ይገርማል። እኛ ቤት ምኑ ነው የሚገርመው? ቆይ እኛ ቤት ይገርማል ነው። እኛ ቤት ይገርማል። ጉድ ሊያፈላ ነው። እኛ ቤት ይገርማል አለ። አባቢ እኮ እኔ እንደምቅም ያውቅ። ትቅማለህ እንዴ? ሁለት ዙርባ ከፍላለሁ። ሺሻም እኮ ነፍ ሽሻም ትንሽ 14 ቡሬ 14 ቡሬ የሰፈር ሰው አሁን ማን ያውቃል? ልጄ ጨዋ ነው እኮ ነው የሚባለው። እኔ አሁን ልጅ ያሳደግኩ እላለሁ። እኔ እኮ ልጅ ያሳደግኩ አይደል? ሌላስ ቤት ጨረሷቸው። እነማን? ምንድን ነው ላውንቸር ነው አልጀዚራ ገባ። ያው አልጀዚራ አባቢ እኮ ሲስተር እንዳረገዘች በስመ አርግዛለች አንተ? አርግዛለች አንተ? 4 ወር ሆኗታል። 4 ወር። ቆይ አንቺ እንደገና ለስማት አንቺ እንደገና 4 ወር ወይ ከማን ያረገዘችው? ከማን ነው ያረገዘችው? ከእንትና ከባሻ ልጅ ነው። ከባሻ ልጅ ነው። ከባሻ ልጅ? አዎ ከባሻ የመጀመሪያ ልጃቸው። ማሚ ግን ታውቃለች። ኧረ ቅዠት ይሆን እኔን መስማት አልፈለግም። አዎ አርግዛለች። እርጉዝ ናት ነው የሚለው? የለም መጨረሻውን እናውቃለን። እንዴት ይሆናል? ማሚ እኮ እኔም ባረግዝ ትደብቅብኛለች። እንዴት አድርገህ ነው የምታረግዘው? ጾታ ልትቀይር ነው? ጉድ ፈላ። በምን ምክንያት ነው የምታረግዘው? አባቢ ምስኪን እቀማለሁ እያልኩት ኬት ታመጣለህ ሳይለኝ አልጠየቅኩህም። የት ነው የምታመጣው? ከኬሱ ውስጥ ለካ ኪሴን
የሚያራቁተው ይሄ ነው። ለካ ኪሴ እንደዚህ የምታደርገው አንተ ነህ። እሺ ሌላስ? ሌላ ደግሞ የሚያሳዝነኝ ሁሌ ሽሮ የሚበላው እኮ ቤት ውስጥ ጠፍቶ አይደል? እና ምርጥ የሆነ ምግብ ለባሻ ስለሚላክ እኮ ለባሻ እኮ ባሻን ትወዳቸዋለች። እንዴት? በምን ምክንያት? ሁለተኛ ባሏን ሰምቻለሁ። ባሻዬ ነው ባሻዬ ካለመንከኝ እንደው ነገ የሚሄድ የተቋጠረ ምግብ አለ የቱ ላይ? ፍሪጅ ውስጥ። ፍሪጅ ውስጥ? አዎ አሪፍ ምግብ እኮ ነው እነሱ ነው የሚሄደው። እውነቱን ነው። ይሄ ልጅ አይደለም። በእውነት ኤክስሬ ነው። በእውነት ልጅ አይደለም። አንተ እውነትን ነው እንደምታወራው? ለእኔ ሽሮ እያለች ለባሻዬ ስጋ ትሰጠዋለች። እኔ እዚህ ቤት ምግብ በላሁ ማለት አልችልም። ተበልቻለሁ ነው የምለው። ለባሻዬ እያነሳች ትሰጥልኛለች። እዚህ ቤት አንድ ቀን ስጋ ለሱ ዶሮ ለእኔ ሽሮ አይደል? ሌላስ? አባቢ እኮ መጥቶ ሄደ። ጥፍጥናው ማን ነው መጥቶ ሄደው? ፋዘር ነው። ማን ነው ፋዘር? የእኔ አባት ዋናው አባቴ። ዋናው አባቴ? እኔ ኮፒው ነኝ። ምንድን ነው የምታወራው አንተ? የባለፈው ሸራ የገዛልኝ እማዬ ናት አላልከኝም እንዴ? አባዬ እኮ ነው ዋናው። የኔ ልጅ አይደለም? ማኔ አባቴ ሌላ ነው። የልጅ ሊያሳብደኝ ነው? እንዴት ነው አብዶ ቀልቶ ሊያስቀኝ? ሌላ አባት አለ? ተነስ ውሻ ተነስ። ምንድን ነው አንተ እንደዚህ የምትሆነው? ማን ያሰጠኝ? ማን ያሰጠኝ? ጨርቅ ነህ አንተ። እኔ ነኝ ያሰጠው። ምንድን ነው? ምን አደረኩኝ? ምንድን ነው የምትቀባጠረው? ስማ ባሻ ማን ነው? አንተ ባሻ ጎረቤታችን። እዚህ ቤት ምን ይሰራል? ምንድን ነው የሚበላው እዚህ ቤት? ቡና ሲጠጡ ቡና ቁርስ ይበላል። እህትህ መቼ ነው ያረገዘችው? እህትህ መቼ ያረገዘችው? እኔ ምን ነኝ ለአንተ? እኔ ምን ነኝ? አባቴና አባቴ የለም ልጅም አይደለም አባትህም አይደለም። አንተ እንደውም ልጅ አይደለም። ብዙ ነገር ያሳየኸኝ ኤክስሬ። ባሻ ማን ነው? ዋናው ጥያቄ ባሻ ማን ነው? ባሻ እኮ ሰው ነው፣ ደግሞ ጎረቤታችን። ተመልከት እንግዲህ ሶስተኛው የዓለም ጦርነት ተጀመረ። መቼ? አሁን ለቆስከው እኮ ተናገርክ። ከዚህ በኋላ እኔ እወጣለሁ። አይዘራፍ እንግዲህ